ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ አማን? እኔ ጋር ሁሉ ሰላም ነው። ጌታ ይባረክ። ዛሬ ወደ እናንተ አንድ ሀሳብ ይዤ መጥቻለሁ። ቪዲዮ ከሚጀምሩ በፊት ላይክ እና ሰብስክራይብ አድርጉት፣ ኮሜንት አስቀምጡ። ቪዲዮ ደግሞ እስከ መጨረሻ ይውላሉ። ይሄ ይዤ የመጣሁት ሀሳብ ምንድነው መሰላችሁ? በጦርነት የተያዘ ነገር ነው። ጦርነቱ አሁን የትም ቦታ ይነሳል። ዱባይ ተነስቷል ያሉ፣ ጆርዳን የትም ያሉ ሌሎቹ ያወራሉ። ይሄ ማንም አያውቅም። ለምን መሰላችሁ? ሁሉም ሰዎች ለፎሎወርስ ብሎ ያወራሉ። ግን እናንተ ከኤምባሲ የመጣ ነገር ብቻ ኤምባሲና በእንትን የለቀቀው ዜና አለ አይደለ? ቲቪ ያያችሁ እንደዛ ከዛ ነው እውነት የሆነ የሚሰሙ ማለት እንጂ ከሌላ ማንም ሰው ሲያወራ ለፌስቡክ ላይ የሚያወራው ቴሌግራም ላይ የሚያወሩት እነሱ ለፎሎ ብሎ ነው የሚያወሩት። ኤቶቼ ቤሩት ላይ የተከሰተ የዛሬ ዓመት ትዝ ይላችኋል። ብዙ ነበር፣ ግን ይሄ ሞቷል። የኛ መስማችን ደፍናን ነው የኖረን። አትፍሩ። እግዚአብሔር ያለ ነገር ይሆናል። እግዚአብሔር ያለ ነገር ማንም አይቀርም። የትም እኛ መቼ እንደምንሞት አናቅም። ግን እናንተ ጸሎት አለባችሁ፣ መጸለይ አለባችሁ። ወደ እግዚአብሔር ጩ እንጂ ሚዲያ ላይ ዞራችሁ ሚዲያ ላይ መጮህ ፋይዳ የለም፣ ውጤት የለም። አንድ ነገር የሚለው እናንተ መዳም ቤት የሚሰሩ ልጆች ራሳችሁን ጠብቁ። አንደኛ ነገር መሳውት እዚህ ምድር ላይ አሁን ቶሎ ይንቀሳቀሳት እንፍጃር ሲኖር ከመሳውቱ ራቅ። አንደኛ ነገር መሳውት ነው ችግር የሚያመጣው። ሁለተኛ ወደ ውጭ ቱስክ ሲጀመር ወደ ውጭ ቤቱን ከተፈረሰ ቤት ውስጥ ሞታለሁ ብሎ ወደ ውጭ የሚሮጡ ልጆች ራሳችሁን ጠብቁት። እናንተ ናችሁ አደጋ ላይ የምትወርቁት። ያለባችሁ ቦታ ቁሙት። እዛ ሆናችሁ ቁሙ። በቃ የመጣ ይምጣ፣ ካልመጣ ደግሞ ወደ ውጭ ወጣችሁ ጭራሽ የባሰ ታመጣላችሁ። ውጭ የሚሰሩ ልጆች ፍንዳታ ምናምን ሲኖር ከሰዓት በኋላ ነው ልክ ሰው መሰብሰብ ሲኖር ነው እንጂ ጠዋት ማንም ቱስክ ሲጀምር አይተናናቅም። ለዛ እናንተ ውጭ የምትሰሩ ልጆች በጊዜ ግቡ፣ ራሳችሁን ጠብቁ። መንገድ ላይ ጫጫታ የሚኖርበት ቦታ ራሳችሁን ጠብቁ። የት እንደሚመቱ እነሱ ናቸው የሚያውቁት እንጂ ማንም ዛሬ እዛ ቦታ ይመታል፣ ዛሬ እንዲህ ቦታ ይመታል። እነሱ ለፎሎ ብሎ የሚጮሁ ሰዎች አትስሙ። ማንም ከቆንስላ የሚመጣ ነገር በቃ ከነሱ የሚመጣ ጽሁፍም ቢሆን ከቆንስላ የሚመጣ። ሁለተኛ ደግሞ ዜና ይሄን ስሙት፣ አለበለዚያ ራሳችሁን አትበጥብጡት። መጀመሪያ እኮ ሰው ልጅ እኮ ከፍራቻ የተነሳ ሪብሻ ሳይነሳ ጦርነት ሳይነሳ ልጆቹ አለቁ። እንደዛ ነገር አይሆንም። እግዚአብሔር ያለ ነገር ይሆናል። በጸሎት እግዚአብሔርን እግሩን ስር ውደቂና ወደ እግዚአብሔር ጮይ። ፈጣሪን አንቺ አሳልፎ አይሰጥም። ሁለተኛ ደግሞ ማንም ሰው መጥቶ እንዲህ ነው አትፍሩ። በቃ ፍራቻ የሚያመጣው የባሰ ገና ሳይሆን እኮ በፍራቻ ብዙ ነገር ይመጣል። በሽታ ይመጣል። በፍራቻ የተነሳው ኢማም ይመጣል፣ የራስ ኢማም ይመጣል። አትፍሪ። እግዚአብሔር ያለ ነገር ነው የሚሆነው። ከሀገራችን ስንሞት እኮ መቼ እንደንሞት ከሀገራችን ስንወጣ መቼ እንደንሞት እኮ አውቀን አይደለም። ሰው ልጅ ከእናቱ ሲወጣ ነው ከእናቱ ወደ ሲወጣ ነው የሞተው። መቼ ወደ ጌታ የምንሄድ አናቅም። የኛ ግን እስከዛ ድረስ በጸሎት ብቻ እግዚአብሔር ሆይ ለሰይጣን አሳልፈ አትስጠኝ ብለው መጸለይ። በቃ በአማናታችሁ ሙስሊም በሙስሊምነቱ፣ ኦርቶዶክስ በኦርቶዶክስ፣ ጴንጤ በጴንጤነቱ ጸሎታችን ብቻ ወደ እግዚአብሔር መጪው ነው። እግዚአብሔር ጋር ነው መፍትሄ ያለ እንጂ ሰው ልጅ ጋር መፍትሄ የለም። የትም ቦታ ይነሳል። ቤሩት አሁን በቀደም ተመቶ ነበር፣ ግን የኛ ልጆች ቆንስላ የለቀቀ ነው። ይሄ እርግጠኛ የሆነ ቆንስላ የለቀቀ ዜና ነው እንጂ ከሌላ ወሬ ከቲክቶክ ከፌስቡክ አምጥተን አላወራሁትም። እኔ ቆንስላ የለቀቀ 4 ልጆች ነው የተመቱ። አንዷ ወዳ ነው የሞተች፣ አንዷ ግን ታማ አሁን ሐኪም ቤት ናት። 3ቱ ሐኪም ቤት ነበሩ፣ 2ቱ ድኖ አሁን ደህና ናቸው። ይሄ ነገር ደግሞ የኛ ልጆች ልክ ሪፍሻ ሲነሳ ወደ ውጭ ይሮጣሉ። ወደ ውጭ አትሩጡ። እሱ ነው ለአደጋ ምሳጥሉት። ቤቱ ቢፈረስ ቤቱ የሆነ ነገር ቢሆን ማሳወት ያለበት ቦታ አትቆሙ። ቤቱ የደከመ ቦታ አትቆሙ። ለዛ ጥግ ያዙና የሆነ ቦታ ቆሙት። አለበለዚያ እናንተ በሩጫ አትለቁ። ውጭ የምትሰሩ ልጆችም ራሳችሁን ተጠንቀቁ። በቃ ይሄ ብቻ ነው።
ከሰዓት በኋላ ወደ ማታ አካባቢ ዞር 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 አትበሉ። ቤታችሁን ግቡ፣ ቁጭ በሉ። መስታወት የሌለበት ቦታ ቁጭ በሉ። መስታወት መጀመሪያ ገና መሬቱ ስትነቀነቅ ይሸራተታል። ደግሞ ተዘግቶ ካለ አሁን ለምሳሌ እኛ ያ ጊዜ የምናደርግ ነበር። የዛሬ አመት መጀመሪያ ልክ ወደ ማታ ሲሆን መስታወቶችን መስኮት ምናምን እንከፍታለን። ለምን ከታፈነ በጣም ነው የሚፈነዳ። ግን ክፍት ሲሆን ምንም አይሆንም። መስኮት ጋር የምተኙ ልጆች፣ በረንዳ ላይ የምተኙት ልጆች ራሳችሁን ጠብቁት። መስታወት ካለ ክፈቱና ተኙ። ምንም አትሆኑም። ከውጭ መጥቶ እናንተ የሚበላ የለም። ለዛ መስኮቱን ክፈቱት። ይሄ ብቻ ነው የምላችሁ፣ ሌላ አይደለም። መስኮቱን ክፈቱት እና ተኙ። ራሳችሁን ጠብቁ። ወደ ውጭ አትሩጡ። እግዚአብሔር ደግሞ እናንተ ራሳችሁን ከጠበቃችሁ እግዚአብሔር ደግሞ እናንተን ይጠብቃል። የሰው ድርሻና የእግዚአብሔር ድርሻ አለ። ለዛ እህቶቼ እግዚአብሔር ከእናንተ ጋር ይሆናል። ጸሎታችሁን ብቻ ወደ እግዚአብሔር ጮ ወደ ሰው ወደ ምኑ ወሬና ጆራችሁን በቃ ድፍን አድርጉት። ሌላ ከጭንቅላቱ አውጥቶ የሚያወሩ ሰዎች ጋር እንትን አትበሉት፣ አትስሙ። ከቲክቶክ የሚመጣ ከማንም ሶሻል ሚዲያ ራሳችሁን ጠብቁ። ቤሩት ላይ ይሆናል የተባለ ዜና ሰምተናል። ግንም እግዚአብሔር መልካም ነው። እግዚአብሔር ያውቃል ሁሉም ነገር ሳይመጣ በፊትም እግዚአብሔር ያውቃል። እኛ ድርሻችን መጸለይ ብቻ በቃ። የዛሬ አመት ውጡ ምኑኑ እንዲሁኑ ሲሉ ነበር። ግን እኛ እዛ ወደ ፈጣሪ ስንጮ ነበር እንጂ ምንም ያረግን ነገር አይደለም። ለዛ ጦርነቱ ሲነሳ ምንም አይደለም። አትፍሩ፣ በቃ ጠንካራው ነው። እግዚአብሔር ደግሞ ከማንም በላይ አጠገባችሁ ያለ፣ ከንፋሳችሁም በላይ ከልብሳችሁም በላይ እግዚአብሔር አጠገባችሁ አለ። ለዛ ወደ እግዚአብሔር ጩ እንጂ ወደ ሰው አይደለም። የሰው ወሬ አትስሙ። መልካም ምሽት ነው እንላችሁ። ተባረኩ።